እዩ ጩፋ ምን አረገ አዋረድከኝ ወይኔ አስቅመዋለሁ አስጨሰዋለሁ ወይኔ ደቡብ አፍሪካ 14 ዓመት ሰርቶ 5 ሳንቲም የለውም እዚህ ሀገርም ከመጣ ቢዝነስ ከፍቶ ከስራ ቁጭ ብሎ ባዶውን ቁጭ ብሏል። አመት ገርነኝ ሚስቱን አሳምሜያለሁ። ሰሞኑን ግፊት አስቀምጬባታለሁ። ወንድ ልጅ ከወለደች በኋላ በሳምንቱ ወለጭ አድርጌ እስካሁን ምግብ ከልክያት እሷንና ልጇ ይኸው ሊሞቱ ደርሰዋል። ምግብ ከልክያቸው የመጀመሪያ ልጁ አይና ላይ ተቀምጬያለሁ። ሁለተኛ ሴት ልጁ ላይ ልቧ ላይ ተቀምጬ እያሰቃየኋት ነው። ባለቤቱን ከወገቡ በታች እንዳልሚባል በሽታ አድርጌ አልፎ አሰቃያታለሁ። እንቅርት የሚባል በሽታ በሴት እንቅርት የሚባል በሽታ ነበረባት። እሷ እግዚአብሔርን ስለምታመልክ እሷና ልጆቿ እግዚአብሔርን ስለሚያመልኩ ልገላቸው አልቻልኩም። ውጣ! ሁለት ለመጨረሻ ጊዜ ኢየሱስ ከየት ነው የመጣው? ከውሳና ነው የመጣሁት። ከማን ጋር? ብቻዬን ነው የመጣሁት። በወለደች በሳምንቱ ግፊት የሚባል በሽታ ይዟል። ምግብ ከልክሏት እየተሰቃየች ነው። ልጇን በቃ ሊሞት ደርሷል። ከቤተሰቦቹ ሁሉ ላይ በሽታው ተነስቶ ሄደ እኮ ነው ያልኩት። አሜን።